ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፎቹ እግር ኳስ ተጫዋቾች በቡርኪና ፋሶ እየሆነ ያለው ነገር ዓለምን እያነጋገረ ይገኛል። የቡርኪና ፋሶ ዜጎች መንገድ ላይ እያደሩ ይገኛሉ። መንገድ ላይ እያደሩ የሚገኙበት ምክንያት ደግሞ ተደጋጋሚ የግድያ ሙከራ እየተደረገበት የሚገኘውን ፕሬዝዳንት ኢብራሂም ትራኦሬን ለመጠበቅ እንደሆነ የተለያዩ መረጃዎች እየወጡ ይገኛሉ። ፕሬዝዳንት ኢብራሂም ትራኦሬ ላይ የተለያዩ የመፈንቅለ መንግስት ሙከራዎች እየተደረጉ መሆኑን ይታወቃል። ታዲያ ህዝቡ በጣም ፍቅር ስላለው ለሱም አደባባይ ላይ ወጥቶ ሌሊቱን መንገድ ላይ እያደረ መሪያቸውን እየጠበቁት ይገኛሉ። በዚህ ጉዳይ ላይ ሀሳባችሁን ስጡበት። መልካም ቀን። ሰውነት ላይ የምትመለከቱት ቁስልና ጠባሳ አንዲት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት አስተማሪዋ በፈጸመችበት ቅጣት ምክንያት የመጣ አዲስ አበባ ከተማ አስተዳደር ትምህርት ቢሮን በዛሬው ዕለት እንዳሳወቀው ከሆነ ይህንን ቅጣት በፈጸመችው መምህርት ላይ ጉዳዩን በማጣራት ስራ በማገድ በህግ ጥላ ስር እንድትሆንም አድርጓል። ጉዳዩን በቀጣይ በህግ አግባብ እንደሚታይና ጉዳት የደረሰባትም ተማሪ ሕክምና አግኝታ በጥሩ ጤንነት ላይ እንደምትገኝ በነገው ዕለትም ትምህርቷን የምትጀምር ይሆናል። በቅርቡ በተደረገ ጥናት ከ4 አዋቂ ሰዎች መካከል አንደኛው ዘላለሙን ሲንግል ሆኖ እንደሚኖር ይህ ጥናት አሳይቷል። እንደ ጥናቱ ከሆነ 4 ሰዎች ውስጥ አንደኛው ሰው በህይወት ዘመኑ የትዳር አጋር አያገኝም ብሏል። ወንድና ሴት ተብሎ አልተከፈለም። ስለዚህ የትኛው ጓደኛችሁ እድሜ ዘመኑን ሲንግል ሆኖ ይሞታል ብላችሁ ታስባላችሁ? ኮመንት ላይ ሜንሽን አድርጓቸው። ራሽያ የሁለተኛ ዓለም ጦርነትን 80ኛ ዓመት ለማክበር ወይም ደግሞ ለማሰብ ብላ አሁን ላይ ከዩክሬን ጋር የምታደርገውን ጦርነት ለ3 ቀን ልታቆም ፕሬዚዳንት ፑቲን እንዳሳወቁት ከሆነ ከዩክሬን ጋር በሚያደርጉት ጦርነት ላይ ለ72 ሰዓታት ማለትም ለ3 ቀን ሲስፋር ይኖራል። ይህም የሚሆነው የቀድሞው ሶቪየት ዩኒየን በሁለተኛው የዓለም ጦርነት ላይ ያስመዘገበችውን ድል 80ኛ ዓመት በማሰብ ይህም የ72 ሰዓታት ሲስፋር ሜይ 8 ላይ ማለትም የዛሬ ሳምንት ጀምሮ ሜይ 10 ላይ የሚያልቅ ክሬምሊን በወጣው መግለጫ ላይ በእነዚህ ቀናት ላይ ራሽያ ምንም አይነት ጥቃት እንደማትፈጸም አስታውቋል። እንዲሁም በዩክሬን በኩልም ተመሳሳይ የተኩስ አቁም ስምምነት ተግባራዊ እንደሚደረግ እናምናለንም ብሎ ግን ዩክሬን ይህንን የምትጥስ ከሆነ ተመጣጣኝ የሆነና ኤፌክቲቭ የሆነ አጸፋዊ ምላሽ እንደምትመልስ ራሽያ አስታውቃል። ጠዋት ላይ ዘግይተው የሚነሱና ለረጅም ሰዓታት ጠዋታቸውን ተኝተው የሚያሳልፉ ሰዎች ከሌሎቹ በተሻለም ሞር ኢንተለጀንት የሆኑና ጭንቅላታቸው ምጡቅ የሆኑ ሰዎች እንደሆኑ በዛሬው ዕለት የተደረገው አንድ ጥናት አሳይቷል። አንኢምፔሪያል ኮሌጅ በ26000 ሰዎች ላይ ባደረገው ጥናት ዘግይተው የሚነሱ ሰዎች በፐርፎርማንስ ደረጃና በኢንተለጀንሲ አውት ፐርፎርም እንዳደረጓቸው ማለትም ሌሊት ከሚነሱት ማለት ነው። ስለዚህ ዘግይተው የሚነሱ ጓደኞቻችሁን ሜንሽን አድርጓቸው፣ ኢንተለጀንት ናቸው ማለት ነው። ሌሊት የሚነሳ ጓደኛ ካላችሁ ደግሞ ለሱም ላኩለት። መልካም ቀን። አዲስ አበባ ከተማ በቀጣዮቹ 10 ቀናት ማለትም ከሚያዝያ 3 እስከ ግንቦት 2 ባሉት ቀናት ውስጥ ማለት ነው በቀላል እስከ መካከለኛ መጠን ያለው ዝናብ እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። አዲስ አበባ በተጨማሪም ከአነስተኛ እስከ ከፍተኛ እርጥበት የሚኖርባቸውን የውሃ ተፋሰሶች እንዲሁም ተጨማሪ መረጃን ተቋሙ በዚህ ምስል ላይ አጋርቷል። ኢትዮጵያ በአፍሪካ የመጀመሪያ የሆነውን የኒውክሌር ኢንጂነሪንግ ፕሮግራም በዩኒቨርሲቲ ደረጃ በዲግሪ ፕሮግራም መስጠት ልትጀምር። ኢትዮጵያም ይህንን ፕሮግራም መስጠት የምትጀምረው በኢንተርናሽናል አቶሚክ ኤነርጂ ኤጀንሲ ድጋፍ ሲሆን ይህንንም ለማድረግ በኤጀንሲው ተመርጣ ይህም የኒውክሌር ሳይንስና ቴክኖሎጂ በባችለርስ ዲግሪ ፕሮግራም ለአፍሪካ አባል ሀገራት ነው የሚሰጥ። ስምምነቱም የተደረገው በኢንተርናሽናል አቶሚክ ኤነርጂ ኤጀንሲ፣ በቻይና መንግስት፣ በሺንዙዋ ዩኒቨርሲቲ እና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መካከል የተደረገ ነው።